በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁ? ከእግዚአብሔር ከአምላካችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችን ይሁን። በህይወታችን ፈርተን ስለምናቃቸው ጉዳዮች፣ አተናቸው ስለምናቃቸው ሰዎች፣ አሁንም ድረስ ደግሞ ስለምንፈራባቸው ጉዳዮች ትምህርት ይዤላችሁ መጥቻለሁ። እግዚአብሔር አምላካችን የምንናገርበትን ጥበብ እናንተም የምታዳምጡበትን ልብ ይሰጠን ዘንድ መልካም ፍቃዱ ይሁን። ወደ ትምህርታችን በቀጥታ እንለፍ። በህይወታችን ያጣናቸው ብዙ ሰዎች፣ የተሰበርንባቸው ብዙ ሁኔታዎች፣ ደግሞ እስከዛሬም ድረስ የምንፈራቸው አንዳንድ ጉዳዮች ይኖራሉ። ስለዚህ ፍርሃታችንን እንዴት ማሸነፍ እንችላለን? ፍርሃትስ የሚሸነፍ ነገር ነው ወይ? ፍርሃታችንንስ ማስወገድ እንችላለን ወይ? በሚል ርዕሰ ጉዳይ ላይ ዛሬ ትምህርታችንን እናደርጋለን። አብራችሁን ስትቆዩ በዚህ መሃል የሚኖራችሁን ጥያቄና የሚኖራችሁን አስተያየት በኮሜንታችን ላይ ያስቀምጣችሁ። ደግሞ በመናስቀምጣችሁ ስልክና የቴሌግራም አካውንት ላይ ጥያቄና አስተያየታችሁን እንድትልኩልን በዚሁም ለመጠቆም እወዳለሁ። ወደ ትምህርታችን እንለፍ። ፍርሃት በዋናነት ዛሬ የምንነጋገረው የመጀመሪያው እግዚአብሔርን ስለመፍራት ስለሆነው ስለ ቅዱሱ ፍርሃት አይደለም። ፍርሃት ሁላችንም እንደምናውቀው በተፈጥሮ ይመጣል። ማለትም ህፃናት ከተወለዱ ጊዜ ጀምሮ የሚፈሩት ፍርሃት አለ። ለምሳሌ ከከፍታ ቦታ መውደቅን፣ ከዛ ደግሞ ከፍ ያለ ድምፅን ይፈራሉ። ስለዚህኛው ፍርሃትም አይደለም የምንነጋገረው። ዛሬ የምንነጋገረው እግዚአብሔርን ስለማክበር በእግዚአብሔር ፍርሃት ውስጥም ስለመኖርም አይደለም። በዋናኝነት የኛን ህይወት ከእግዚአብሔር ጋር ያለንንም ከሌሎች ሰዎች ጋር ያለንንም እኛ ደግሞ በአቅማችን እንድንኖር እግዚአብሔር ከፈቀደልን ህይወታችን አንፃር ወደ ኋላ የሚጎትተንን ፍርሃት ነው የምንናገረው። ድፍረት የሚያሳጣንን፣ እምነት የሚያሳጣንን፣ ወደ ኋላ የምንጎተትበትና በድካም በሐዘን ውስጥ ያስቀመጠንን ያንን ፍርሃት ነው የምንነጋገረው። ስለዚህ መጀመሪያ እንዳነሳ ነው ሰው ልጅ በተፈጥሮ እንዲፈራ እግዚአብሔር አንድ ነገር በውስጡ አስቀምጧል። ያችን ፍርሃት ደግሞ በተፈጥሮ ከሚመጣበት አደጋ ራሱን እንዲጠብቅ ያለ ፍርሃት ነው። ይህ ፍርሃት በራሱ መጥፎ አይደለም። ምን ማለት ነው? ለጥንቃቄ የሆነ ፍርሃት እሳት እንደሚያቃጥል ሰው አውቆ ሲጠነቀቅ ያለው ፍርሃት ክፉ ነው ማለት አንችልም። ማንም ሰው ያንን ፍርሃት ደግሞ ይጎዳል፣ መጥፎ ነው ብሎ መናገር እንደማይችለው ሁሉ ደግሞ እግዚአብሔር እንዳንፈራ ያዘዘንን ጉዳዮች ስንፈራ ደግሞ ይህንን ደግሞ ቅዱስ ፍርሃት ነው ብለን ልናሞካሸው ወይም በበጎ ነገር ልናነሳው አንችልም ማለት ነው። በዛሬ ዕለት የምናነሳው የመጀመሪያው ነገር እግዚአብሔር ፍሩ ብሎ የነገረን አንድ ነገር ብቻ ነው። እርሱም ራሱን ነው። እግዚአብሔርን መፍራት የተማርነው ከራሱ ከእግዚአብሔር ነው። እሱ ባለ ግርማ ስለሆነ፣ ባለ ኃይል ስለሆነ እግዚአብሔርና መንፈስ ዓለም ላይ ያሉትን ፍጡራን መላእክትን ጨምሮ የምንፈራቸው ካላቸው ግርማና ካላቸው ኃይል ጭምር ነው። እግዚአብሔር በባህሪው ግርማ ስላለው፣ ንዑድ ስለሆነ፣ ክቡር ስለሆነ እግዚአብሔርን እንፈራዋለን፣ እናመልኳለን፣ እንቀጠቅጥለታለን። መላእክትም እንዲሁ ለእግዚአብሔር በፊቱ በፍርሃት ይሰግዱለታል፣ ቅዱስ ስሉስ እያሉ ያመሰግኑታል። በመጽሐፍ ቅዱስ ግን መላእክትም ቢሆኑ እግዚአብሔርም ቢሆን ቅዱሳን አባቶችም ቢሆኑ ከ100 ጊዜ በላይ የተጠቀሰ አንድ ቃል እናገኛለን። እሱም አትፍራ፣ አትፍሪና አትፍሩ ናቸው። ማንም ሰው በምድር ላይ ምንም ነገር እንዲፈራ አልተፈጠረም። እግዚአብሔር የሰውን ልጅ ከእግዚአብሔር በቀር ማንንም እንዳይፈራ አድርጎ ነው የፈጠረው። ምን ማለት ነው? የሰው ልጅ ማስፈራት በፍጥረት ሁሉ ላይ እንዲሆን እግዚአብሔር የሰውን ልጅ በኩረ ፍጥረት አድርጎ ከፍ አድርጎ የሰውን ልጅ ፈጥሮታል። እንግዲህ ለጠባቢው የማይስማማውን ከሰውነት ባህሪ ወርዶ ሰው ልጅ ደግሞ ብዙ ሁኔታዎችን ብዙ አጋጣሚዎችን ሲፈራ እናያለን። ስለዚህ ስለ ፍርሃት በደንብ ከማስረዳት ይልቅ ፍርሃትን የምናስወግድበትን መንገድ ብንነጋገር ትምህርታችንን ደግሞ ፍሬያማ የምናደርገው ይመስለኛል። ስለዚህ የመጀመሪያው ፍርሃትን የምናስወግደው ወይም ደግሞ ፍርሃት በምን ይመጣል ስንል 3 ናቸው። የመጀመሪያው ባለማወቅ ነው። ምን ማለት ነው? አንድ ሰው ፍርሃት በውስጡ የሚኖረው በአንድ ጉዳይ ላይ ያለው ዕውቀት ማነስና በአንድ ጉዳይ ላይ ያለው ዕውቀት መጥፋት ወይም ደግሞ አንድ ነገር ላይ ያለው ዕውቀት ሙሉ ሳይሆን ሲቀር ሰው ይፈራል። ለምሳሌ አይኖቻችሁን ጨፍኑ። አይኖቻችሁን ስትጨፍኑ ምንም አይነት የፍርሃት ስሜት ወደ ልባችሁ አይመጣም፣ የተለየ የፍርሃት ስሜት ከሌላችሁ በቀር። ያላችሁበት ቦታ ንጹህና የሚመች ከሆነ አይኖቻችሁን ብትጨፍኑ የሚሰማችሁ ፍርሃት የለም። ያላችሁበት ቦታ አደጋ የማይጥልባችሁ ከሆነ አይኖቻችሁን ብትጨፍኑ ፈጽሞ ፍርሃት አይሰማችሁም። ነገር ግን በማታውቁት በጨለማ መንገድ ብትሄዱ ፍርሃት ይሰማችኋል። የፈራችሁት ጨለማውን አይደለም። ጨለማው አይናችሁም ሲጨፈን ያለው ነው፣ በመንገዱም ደግሞ ያለው ነው። ያስፈራችሁ በጨለማ ውስጥ ያለውን ነገር ባለማወቃችሁ ነው። ስለዚህ አንዳንድ ሰው በጨለማ መሄድ የሚፈራው ራሱ ጨለማው የሚፈጥርበት ማስፈራት ኑሮ ሳይሆን በጨለማ ውስጥ ያለው ነገር ባለማወቁ ነው። ስለዚህ ምን እናድርግ ስንል ስለማናቀው ነገር ያለንን ዕውቀት እንጨምረው።
ምን ማለት ነው? ለምሳሌ እኔ እቤቴ ውስጥ መብራቴን አጥፍቼ ብቀመጥ አልፈራም። ነገር ግን እንጦጦ ተራራን እየወጣው ጨለማ ቢሆን ፍርሃት ይሰማኛል። ስለዚህ ስለ እንጦጦ አካባቢ በቂ ዕውቀት ካለኝ በዛ በኩል በጨለማ ስሄድ አልፈራም ማለት ነው። ስለዚህ የመጀመሪያው ፍርሃትን የምናቋርጥበት ፍርሃትን የምናቆምበት መንገድ ምንድነው ስንል ማወቅ ነው። ስለዚህ በአንድ ነገር ላይ ያለንን ዕውቀት ስንጨምረው በዛ ጉዳይ ላይ ያለን ፍርሃት እንዲሁ ይጠፋል፣ ይቀንሳል ማለት ነው። ሁለተኛው ፍርሃት የሚመነጨው ባለማመን ነው። ምን ማለት ነው? እምነት በሌለበት ሁሉ ጊዜ ፍርሃት ይኖራል። አሁንም እየተነጋገርን ያለነው ስለ ቅዱሱ ፍርሃት አይደለም። እግዚአብሔርን በግርማው፣ በኃይሉ፣ በፍቅሩ፣ በቸርነቱ፣ በምህረቱ፣ በአምላክነቱ ስለሚፈጠርብን የአክብሮት ፍርሃት፣ የፍቅር ፍርሃት አይደለም እያነሳን ያለነው። ፍርሃት አሁን እኛ ሰዎች ካሰብንበት እንዳንደርስ ወደ ኋላ ስለሚጎትተን ፍርሃት ነው። ሁለተኛው ምክንያት ምንድነው ስንል ሁለተኛው ምክንያት አለማመን ነው። መጽሐፍ በዕብራውያን መጽሐፍ ምዕራፍ 11 ከቁጥር 1 ጀምሮ ያለው ቃል እንዲህ ይላል። ቅዱስ ሐዋርያው ጳውሎስ እንደዚህ ብሎ ይነግረናል። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ይለናል። የቃሉ ባለቤት እግዚአብሔር ይክበር ይመስገን። እምነት ማለት ተስፋ የምናደርገውን ነገር ምን የሚል የሚያስረግጥ ነው። አንድ ሰው እርግጠኛ ስለሆነበት ጉዳይ አስረጋጭ ነገር አይፈልግም። እርግጠኛ ስለሆናችሁበት ጉዳይ የሚያስረግጥላችሁ ሰው አትፈልጉም። የምታውቁትን የምትረዱትንም ጉዳይ የሚያስረዳችሁ ሰው አትፈልጉም። ይልቅ የሚያስረዳን የምንፈልገው እርግጠኛ እንድንሆን የምንፈልገው በማናውቀውና እርግጠኛ ባልሆንበት ጉዳይ ነው። ነጋችንን ካወቅን እግዚአብሔርን ለምን እንፈልገዋለን? በአጋጣሚዎች ላይ እርግጠኝነት ካለን እርግጠኛ የሚያደርግ እግዚአብሔርን ለምን እንፈልገዋለን? ስለ ነጋችን ስለ ወደፊታችን በውስጣችን ያለ እርግጠኝነት ካለ ፍጹም ዕውቀት ካለ እግዚአብሔርን ማመን ለምን ያስፈልገናል? እግዚአብሔርን የምናምነው አይን ስለሌለ ነው። አይን ያለው ሰው የሚመራው ሰው አይፈልግም። እግዚአብሔርን አይናችን ሁን ስንለው እኛ በገዛ አይናችን አንመራም እያልን ነው። ምርኩዝ የሚፈልግ ሰው ደካማ ሰው ነው። እግዚአብሔር ለኛ እንደ ምርኩዛችን ቢሆን ከምርኩዝ በላይ የሆነ አባታችን ደጋፊያችን የሚሆነው እኛ ስንደክም ነው። ብርቱ እንደሆነን ካሰብን ደጋፊ ለምን እንፈልጋለን? ስለዚህ እምነት የሚያስፈልገን ማመን የሚያስፈልገን በሚታመንና እርግጠኛ በሆንበት ጉዳይ ላይ አይደለም። ይህንን ክፍል ቅዱስ ሐዋርያው ጳውሎስ ሲያስተምር ስለ ቅዱሳን አባቶቻችን ያስቀምጣል። በመጀመሪያ አቤልን ያነሳል እና ስለ አባታችን ስለ አቤል ሲናገር መስዋዕትን በእምነት አቀረበ አለ። ስለዚህ የተመሰከረላቸው ለቅዱሳን አባቶቻችን ከእምነታቸው ተነስቶ እግዚአብሔር ይወደዋል ብለው ያደረጉትን ስራ እግዚአብሔር እንደተቀበለላቸው እናያለን። እግዚአብሔር ቀድሞ የነገረን ነገር ቢሆን እምነት እኮ አይጠየቅም ነበር። እግዚአብሔር እመኑኝ የሚለው የማናቀውን ጉዳይ ነው። እርግጠኛ ያልሆንበትን ጉዳይ እግዚአብሔርን ጠርተን እግዚአብሔርን ተደግፈን እርግጠኝነት እናገኛለን። ለኛ እርግጠኝነታችን እግዚአብሔር ነው፣ ጉዳዩ አይደለም። ለኛ እርግጠኝነታችን የአምላካችን ጽናት ነው፣ የአምላካችን ታማኝነት ነው። ነገሮቹ ላይ ያለን እርግጠኝነት አይደለም። ስለዚህ ብዙ ጊዜ ፍርሃታችን የምትመነጨው ስለ ነገ ባለን ስጋት ነው። ነገ ምን ሆናለሁ? ትላንትና እንዴት ተፈጥሯል? ትላንትና በህይወቴ ይሄ ነገር ተፈጥሯል። ዛሬስ እንዴት እርግጠኛ ሆኜ እኖራለሁ? እንኳን ለዛሬ አይደለም ለነገስ እርግጠኝነቴ ምንድነው? ትላንትና እንትና የሚባል ሰው ትቶኝ ይሄዳል፣ ነገም ይሄዳል። እንዴት ነው እርግጠኛ መሆነው? እንዴት ነው ቀጥዬ ሰው ማምነው? እንዴት ነው ከሰዎች ጋር ያለኝ ግንኙነት የሚቀጥለው ስንል እግዚአብሔርን ታምነን አዎ እግዚአብሔርን ታምነን እርግጥ ነው ከባድ ነው እንስማማለን። ነገር ግን እግዚአብሔርን ታምነን ነጋችንን እንኖራለን። እርግጠኝነታችን የሚመሰረተው ትላንትናችን ላይ በተፈጠረብን ጉዳት ሳይሆን ትላንትና ዛሬም ነገም ራሱ ሕያው ከሆነው ከእግዚአብሔር ከማይለወጠው ባህሪው። ስለዚህ ሁለተኛውን የእምነታችን ተቃራኒ ሆነው ፍርሃትን የምናስወግደው እግዚአብሔርን በማመንና በመደገፍ ነው። ማን ነው የካደውን እረኛ አድርጎ የሚሾም? ማን ነው? ትላንትና ክደኸኝ ነበር፣ ዛሬ እንኳን ለኔ ሳትመለስ ቀርተ እኔን ትተህ ሄደ ቀርተ ልጆቼን በጎቼን ደግሞ ትገድልብኛለህ አላለውም? ቅዱስ ሐዋርያው ጴጥሮስን ትወደኛለህ ወይ ያለው አመነው። የካደውን የሚያምን ክርስቶስ ነው። ከሱ ደግሞ እኛ እንድንማር የሚያስፈልገን ምንድነው? በወደቅን ሰዓት በደከምን ሰዓት ያልተነሳንበት ምክንያት በቀደመው ህይወታችን ያሳለፍነው ብዙ መከራ ቢኖር ነጋችንን ከትላንትናችን ላይ ተነስተን ከምንወስን ትላንትና ከሌለው ከእግዚአብሔር ባህሪ ተነስተን ብንወስን ይሻለናል። የሚበጀን ጅማሬ ከሌለው ከእግዚአብሔር ባህሪ ተነስተን ፍጻሜ ከሌለው ከእግዚአብሔር ግርማ ተነስተን ብንወስን ነው። ስለዚህ ፍርሃታችንን በምን እናሸንፋለን ስንል እግዚአብሔርን በማመን እንላለን። እግዚአብሔርን
ምን ስላደረገልን ነው ምናምነው? ምንስ ብሎናል? እርግጠኛ ምን ሆኖ በእግዚአብሔር ምን ስላለን ነው ደግሞ ካልን በመዝሙረ ዳዊት ምዕራፍ 138 በቅንፍ ምዕራፍ 139 ላይ ከቁጥር 16 ላይ እንዲህ የሚል ቃል ተቀምጦ እናገኛለን። ያልተሰራ አካሌን አይኖችህ አዩኝ፣ የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፉ። ምን ማለት ነው? የሚታይ አካል ሳይኖረኝ እናትና አባቴ ገና ሳይጸንሱኝ ያንተ አይን ግን አይታኛለች። ነገ እርግጠኛ ሳይሆን የተጻፈ እንኳን አንድ ቀን ሳይኖረኝ ወደ ምድር ገና ከመምጣቴ በፊት በመጽሐፍ ቀኖቼ ሁሉ ተጻፉ ይለናል። ምን ማለት ነው? እግዚአብሔር ያልተጻፉ ቀኖቻችንን ጭምር ያውቃቸዋል ማለት ነው። የምናምነው የሚያውቅልንን አምላክ ነው። የምናምነው ስለኛ በጎ ነገርን የሚያስብልንን አምላክ ነው። ስለ ነገ ሳናውቅ ስንቀር እርግጠኛ ምን ሆነው ስለ ነጋችን በሚያውቀው በእግዚአብሔር ነው። ስለ ነገ እርግጠኝነት ውስጣችን ሲያጣ፣ ስለ ነገ ፍርሃት ሲሰማን፣ ነጋችን የማያስፈራው ነጋችን የማያስደነግጠው አብሮን እንዲህ ተደረገ እንዲህ ብሎ የማይደነግጥ አምላክ ስላለን ነው እርግጠኛ ምን ሆነው። ስለኛ ከኛ በላይ የሚጨነቅ የሚያስብ የማይተኛ የማንቀላፋ ጠባቂ እረኛ ስላለን ነው እኛ የምንተኛው፣ እኛ አርፈን የምንኖረው። ስለዚህ ሁለተኛው መንገድ በማመን ፍርሃትን ማስወገድ እንችላለን። ስለዚህ የመጀመሪያው ነጥብ በአንድ ጉዳይ ላይ ያለን ዕውቀት ስንጨምር ነገሩን መፍራት እናቆማለን ካልን፣ በሁለተኛ ደግሞ እግዚአብሔርን ስናምን የሚያስፈራን ነገር ግርማው ወርዶ የእግዚአብሔር ግርማ ይጨምራል ካልን፣ በሶስተኛና በዋነኛ ደረጃ ደግሞ የፍቅር ማነስ የፍቅር ጉድለት እግዚአብሔርን የመውደዳችን ጉድለት ፍርሃታችንን ይጨምረዋል። ስለዚህ የፍቅር ጉድለታችንን ከሞላ ነው መውደድ ከቻልን እግዚአብሔርን ፍርሃትን እንደዚሁ ልናሸንፍ እንችላለን። በሶስተኛ ደረጃ የምናነሳው ለእግዚአብሔር ያለንን ፍቅር መጨመር ነው። ይሄ ፍቅር ከፍርሃት ጋር ያለው ግንኙነት ምንድነው ካልን ቅዱሳን አባቶቻችን የጸኑበት ምስጢር በዚህኛው ሐሳብ ላይ ተጠቅልላ ትቀመጣለች። ሐዋርያው ቅዱስ ዮሐንስ በመጀመሪያ መልእክቱ በምዕራፍ 4 ላይ እንዲህ ሲል ያስተምረናል። የመጀመሪያው ዮሐንስ መልእክት ምዕራፍ 4 ከቁጥር 15 ጀምሮ ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናልና እኛም እንወደዋለን ይላል። ስለዚህ ይሄ ቃል ምንድነው እያለን ያለው? ፍቅር ፍርሃትን አስወጥቶ ይጥለዋል። ምን ማለት ነው? ቅዱሳን አባቶቻችንን በሚንበገበግ እሳት ውስጥ ሲከቷቸው አልታመሙም የሚል ትምህርት የለም። እሳቱ አላቃጠላቸውም የሚል ትምህርት ፈጽመን አናገኝም። ያቃጠላቸው እሳት ግን ከእግዚአብሔር ፍቅር አለያቸውም ነው ትምህርቱ። በመጋዝ ለሁለት ሲሰነጠቁ ከአንበሳ ጋር ከነ ልጆቻቸው እንዲታገሉ ሲጣሉ ሰሙስ ከተዋቸው ከተማ ሲያበሩባቸው ለእግዚአብሔር ያላቸው ፍቅር ያልተናወጠው ከፍርሃቱ የእግዚአብሔር መገኘት ስለበለጠ ነው። ያልፈራ ነው የማይደነግጥ ልብ ስላለን አይደለም፣ የእግዚአብሔር ፍቅር ስለገዛን ነው ይለናል። የማንወድቀው እግዚአብሔር ስለያዘን እንጂ የመታንማ ጥሎን ነበር፣ የገጨንም አድቅቆን ነበር ነው የሚለን ይሄ ቃል። እግዚአብሔር በቃሉ የሚያስረዳን ይህንን ነው። የመጣብን ስቃይ፣ የመጣብን ፍርሃት፣ የመጣብን መከራ፣ የደረሰብን ግፍ ያልጣለን ወድቀን እንድንቀር ያላደረገን እግዚአብሔር ስለኖረበት ነው እንጂ እኛን ለመጣል አቅም አንሶት አይደለም ይለናል። የማንፈራው ፍርሃታችንን ሰንጥቋት የሚያልፍ የእግዚአብሔር ሕልውና አብሮን ስላለን ነው። የማንጠፋው የእግዚአብሔር ምሕረት ለዘላለም ስለሆነ ርህራሄውም ስለማያልቅ ነው። ቅዱሳን አባቶቻችን በተጋድሎ የቆዩበት ምስጢር፣ ስለ ስሙ ሲሉ መከራ የተቀበሉበት ምስጢር፣ በመጋዝ ለሁለት ተሰንጥቀው በእሳት ተቃጥለው በሰም አቅልጠው ከተማ ያበሩባቸው ከነ ልጆቻቸው ለአንበሳ መጫወቻ አድርገው ሲሰጧቸው በድንጋይ ወፍጮ ሲፈጫቸው ዝም ያሉበት ብርታት ስላላመማቸው አይደለም፣ ስላልተሰበሩ አይደለም፣ ስለማይሰማቸውም አይደለም። የእግዚአብሔር ፍቅር ፍርሃታቸውን አልፎ ስለገዛቸው ነው። የእግዚአብሔር ፍቅር ፍርሃታቸውን ለማሸነፍ ብርታት ስላለው ነው። እርግጥ ነው የመታን አድክሞናል፣
የሄዱት ሰዎች በሕይወታችን መተው የሄዱት ሰዎች የወጉን ሰዎች ያሳመሙን ሰዎች እርግጥ ነው አድክመውናል። የቀጠልነው ግን እግዚአብሔር ስለሚወደንና ለእግዚአብሔር ያለን ፍቅር ስለጸናሽ ነው። ወንድምናቶቼ በዋናነት ልናስተውለው የሚገባን አንድ ጉዳይ ነገር ሁሉ ያልፋል ሲባል እኔ እንኳን የማልረዳው ቃል ነበር። ከብዙ ሰዎች ጋር ጭምር የምጋጭበት ቃል ነበር። እንዴት ያልፋል? እስኪያልፍማ እኔ ላልፍ ነው፣ እስኪያልፍማ እኔ ሊሰብረኝ ነው፣ ማለፉ ላይቀር እኔን አደከመኝ ል ነበር። አንድ ነገር እናስተውል እህትና ወንድሞቼ፣ እንኳን ነገሩ ይቅርና እኔም እንኳን እናንተም እንኳን እናልፋለን። እንኳን ጉዳዩ ይቅርና እንኳን ያስጨነቀን ይቅርና እኔና እናንተ እናልፋለን። 60ና 70 ዓመት በእግዚአብሔር ምሕረት የምንኖረው እኔና እናንተ ይቅርና የጸናችሁ ሰማይና ምድር እንኳን በቃሉ ስልጣን ያልፋሉ። አሳላፊ እግዚአብሔር አለ። እህትና ወንድሞቼ ልባችሁ አይዛል፣ ልባችሁ አይድከም፣ በፍርሃት ውስጣችሁ አይረበሽ። እግዚአብሔር አምላካችን እለፉ ብሎ ዘመናትን ያስረጃቸው አምላክ ከኛ ጋር አለ። ትናንትናን የሚያውቅ ዛሬያችንን የሚያውቅ ነጋችን የማያሰጋው እግዚአብሔር አምላካችን አለ። የማንፈራው ለእግዚአብሔር ያለን ፍቅር ስለገነነ። ስለዚህ በመጀመሪያ የሚያስፈሩን ነገሮችን እንዳንፈራቸው የሚያደርግልን የመጀመሪያው ነገር ምንድነው ተባባልን? በነገሮች ላይ ያለን ዕውቀት መጨመር፣ ከዛ በጉዳዩ ላይ እግዚአብሔርን ማመን፣ በሶስተኛ ደረጃ እግዚአብሔርን መውደድ ነው። እንሻገር ብሎ እግዚአብሔር አይጥልንም። ያስተማረን የመከረን አምላካችን ስሙ ይክበር ይመስገን። እግዚአብሔር አምላካችን የተማርነውን ትምህርት ፍሬ አፍርተን ደግሞ በፍሬው ደግሞ ለብዙዎች የምንተርፍ ለምስክርነት የምንቆም ያደርገን ዘንድ በጎ ፈቃዱ ይሁን። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆይልን።